ይህንን ቪዲዮ ከማሳለፋችሁ በፊት አንድ እውነት ልንገራችሁ። እናንተ አሁን ሕይወታችሁና ጤናችሁን በከንቱ እያባከናችሁት ነው። የዛሬው ዘመን የአመጋገብ ባለሙያዎች ይህንን አትብሉ፣ ይህንን አትቅመሱ እያሉ በሚያደነቁሩን ዓለም ውስጥ እኚህ አስገራሚ የ103 ዓመት አያት ግን ላለፉት ዓመታት በየቀኑ የሚመገቡት 4 አይነት ምግብ ብቻ ነው። አስገራሚው ነገር ግን ምግቡ ብቻ አይደለም። ይህ አመጋገብሽ ስህተት ነው፣ ይገልሻል እያሉ ያስፈራሯቸውን 7 ታዋቂ ዶክተሮች በሙሉ እኚህ አያት በገዛ እጃቸው ቀብረዋቸዋል። ከ100 ዓመት በላይ በሙሉ ጤንነት ለመኖር የተጠቀሙበትን እውነተኛ ተግባርና የህይወት ጥበብ ለእናንተም ለእድሜያችሁ መርዘም፣ ለአእምሮአችሁ መታደስና ለጤናችሁ ፍጹም ይጠቅማል ብዬ ስላመንኩኝ ዛሬ ይህንን ድንቅ ታሪክ ይዤላችሁ መጣሁ። ይህንን ቪዲዮ እስከ መጨረሻው ሰከንድ ድረስ መመልከት ያለባችሁ ለምን መሰላችሁ? ምክንያቱም ዛሬ የምታዩት ተራ የአመጋገብ ወሬ ሳይሆን በአሁኑ ሰዓት በውስጣችሁ እያደገ ያለውንና ቀስ በቀስ እየገደላችሁ ያለውን ትልቁን የህይወት መርዝ እንዴት እንደምታስወግዱት የምትማሩበት፣ እንዲሁም እስከ ዛሬ ድረስ የተሸጠባችሁን ታላቅ የጤና ውሸት ራቁቱን የሚያስቀር እውነተኛ የረጅም ዕድሜ ምስጢር ስለሆነ ነው። ይህንን አስደናቂና እውነተኛ ታሪክ ለእናንተ አዘጋጅቶ ለማቅረብ ብዙ ሰዓታትንና እጅግ ከፍተኛ ጥረትን አሳልፈናል። ለእናንተ ግን ቻናሉን ላይክና ሰብስክራይብ ማድረግ 2 ሰከንድ እንኳን አይፈጅባችሁም። ስለዚህ ሰብስክራይብና ላይክ በማድረግ አሁኑኑ የመሪ ቻናል ቤተሰባችን ይሁኑ። አሁን ወደ አስደናቂው ምስጢር አብረን እንጓዝ። My name is Mabel Rose Thompson. I'm 103 years old and I'm about to ስሜ ሜብል ሮዝ ቶምፕሰን ይባላል። እድሜ 103 ዓመት ነው። አሁን ደግሞ በአሜሪካ የሚገኝን እያንዳንዱን የአመጋገብ ባለሙያ አቅል የሚያሳጣና እውነተኛ ታሪኬን ልንገራችሁ። ላለፉት 40 ዓመታት በየቀኑ የምመገበው ያንኑ ያረጀና ያፈጀ 4 አይነት ምግብ ብቻ ነው። አሁን ይህንን ቪዲዮ ዘግታችሁ በስልካችሁ ላይ ሰው ሲጨፍር ለማየት ከመሄዳችሁ በፊት አንድ እውነት ልንገራችሁ። እኔ 7 ዶክተሮችን ቀብሬያለሁ። አዎ 7 ጥሩ ዶክተሮችን። ሁላቸውም በጣም ጎበዝና የተማሩ የነበሩ ዶክተሮች ነበሩ። እያንዳንዳቸው ግን እኔ የምመገበውን አመጋገብ ፍጹም ስህተት እንደሆነና የልብ በሽታ እንደሚያመጣብኝ ደጋግመው ነግረውኝ ነበር። ለአብነት ያህል ዶክተር ፓተርሰንን ማስታወስ እችላለሁ። በ1985 ዓ.ም የኮሌስትሮል መጠኔ በጣም ከፍተኛ እንደሆነ ነገረኝ። እንቁላል መብላት በአስቸኳይ ማቆም አለብሽ አለኝ። ስብ የሌለው አመጋገብ ላይ አስቀመጠኝ። አረንጓዴ ምግቦችና ቀይ ምግቦች ያሉበትን ሙሉ ሰንጠረዥ ሰጠኝ። ልክ ቀለል ያለ መመሪያዎችን መረዳት እንደማይችል የመጀመሪያ ክፍል ተማሪ ነበር የያዘኝ። ታዲያ ያ ሁሉንም ነገር አውቃለሁ የሚለው ዶክተር ፓተርሰን አሁን የት እንዳለ ታውቃላችሁ? ፎረስትናል በተባለው መቃብር ውስጥ በቁጥር 247 መቃብር ስፍራ ላይ ተቀብሯል። በ71 ዓመቱ በከባድ የጭንቅላት ደም መፍሰስ በሽታ ወይም ስትሮክ ሞተ። እኔ ግን አሁንም እዚህ አለሁ። አሁንም በ103 ዓመቴ በኩሽናዬ ውስጥ እንቁላሎችን እየበላሁ ነው። በየቀኑ የምመገበውን ነገር ልንገራችሁ። ያለምንም ማጋነን፣ ያለምንም መቀየር፣ ያለምንም ተራ የትርፍ ወሬ የመጀመሪያው ምግቤ በእውነተኛ ቅቤ የተጠበሱ 3 ሙሉ እንቁላሎች ናቸው። የእንቁላል ነጩን ክፍል ብቻ ሳይሆን ሙሉን እንቁላል ማለቴ ነው። አስኳሉንም ጭምር ነው የምበላው። ሕይወት ያለው በአስኳሉም ጭምር ስለሆነ እንቁላል ይገልሻል እያሉ ለ40 ዓመታት ሙሉ ሲያስፈራሩ ይኖረዋል። ኮሌስትሮል ይሉኛል፣ የልብ በሽታ ይሉኛል፣ የሩሲያ ሩሌት ማለትም ያንን አደገኛ የሽጉጥ ጨዋታ እየተጫወትሽ ነው ይሉኛል። ደና እኔ ያንን የሽጉጥ ቃታ ከ1963 ጀምሮ በየቀኑ 3 ጊዜ እየሳብኩት ነው። እነሱ የልብ በሽታ ያመጣል ያሉኝ ዘመናዊ አዋቂዎች በሙሉ ዛሬ ከመሬት በታች ሲሆኑ፣ እኔ ግን በ103 ዓመቴ አሁንም እዚህ በሕይወት ቆሜያለሁ። ለመሆኑ አንድ እንቁላል ውስጥ ምን እንዳለ ታውቃላችሁ? አንዲት ትንሽ ጫጩት ተፈልፍላ ሙሉ ዶሮ ሆና ለማደግ የሚያስፈልጋት ነገር ሁሉ አለ። ይሄ ፍጹም የሆነ የተፈጥሮ ምግብ ነው። ፈጣሪ በቅርፊት ጠቅልሎ ይሄውልሽ የሚያስፈልግሽ ነገር ሁሉ እዚህ አለ አለ። ነገር ግን አንድ የላብራቶሪ ነጭ ካፖርት የለበሰ ሰው ከፈጣሪ በላይ የሚያውቅ መሰለውና እንቁላልን ይከለክላል። አሁን ሰዎች የእንቁላል ነጩን ክፍል ብቻ ከካርቶን ላይ እየጠጡ አስኳሉን ማለትም ምርጡን ክፍል ይጥሉታል። ይህ ማለት መኪና ገዝቶ ሞተሩ አያስፈልግም ብሎ አውጥቶ እንደመጣል ማለት ነው። እኔ የኔን እንቁላል የምጠብሰው ከማርጋሪን ወይም በትላልቅ ሱፐርማርኬቶች ከሚሸጡ ከነዚያ ኬሚካል ስፕሬዎች ነፃ በሆነ በቀጥታ ከላም በሚገኝ እውነተኛ ቅቤ ነው፣ ልክ መሆን በሚገባው መንገድ። ሁለተኛው ምግቤ ደግሞ በየቀኑ 1 ፓውንድ ወይም ደግሞ ግማሽ ኪሎ ገደማ የተፈጨ የበሬ ስጋ ነው። ይህ ማለት 80% ስጋና 20% ስብ ያለው የተመጣጠነ ስጋ ማለት ነው። ቀይ ስጋ ካንሰር ያመጣል፣ የአንጀት በሽታ ይዝሻል፣ ወይም ደግሞ በድንገት በራስሽ ፍንዳታ ትከስሚያለሽ እያሉ ሊያስፈራሩ ይሞክረው ነበር። እኔም ዶክተር አያቴ በሕይወቷ ሙሉ በየቀኑ የበሬ ስጋ ትበላ ነበር። እናቴም በየቀኑ የበሬ ስጋ ትበላ ነበር። እኔም በሕይወቴ በየቀኑ የበሬ ስጋ እየበላው ነው። ከኛ መካከል ግን ማናችንም ካንሰር አልተያዝንም። ምናልባት እናንተ ስኳር እየመገባችሁ ከምትመራመሩባቸው ምስኪን አይጦች ይልቅ እኛም ብታጠኑን ይሻላል አልኩት። ውድ ተመልካቾቼ ለመሆኑ የበሬ ስጋ ውስጥ ምን እንዳለ ታውቃላችሁ? ሰውነታችሁ አጥብቆ የሚለምናቸው ነገሮች ሁሉ አለ። ብረት፣ B12፣ ዚንክ፣ ክሬቲን፣
ካርኒቲን እነዚያ በጤና መደብሮች ውስጥ በትናንሽ ጠርሙስ በ49 ከ99 ሳንቲም ሊሸጡላቸው የሚሞክሩት ነገሮች በሙሉ በስጋ ውስጥ አለ። የሚገርመው ሰውነታችሁ የተገነባው ከእነዚህ ነገሮች እኮ ነው። ጡንቻዎቻችሁ፣ ደማችሁ፣ አእምሮአችሁ ሁሉም የተገነቡት በዚህ የበሬ ስጋ ውስጥ ካሉት ንጥረ ነገሮች ነው። እኔ ግን በጣም በቀላል መንገድ ነው ማበስለው። የተፈጨውን የበሬ ስጋ በብረት ምጣድ ላይ በጨው ብቻ፣ ምንም አይነት ውስብስብ አሰራር፣ ምንም አይነት ሶስ ወይም ደግሞ ከመላው ዓለም የተሰበሰቡ 47 አይነት ቅመሞች የሉበትም። ስጋና ጨው ብቻ። ለምን እንደሆነ ታውቃላችሁ? ምክንያቱም ላም እኮ ድንቅ ተአምረኛ ማሽን ነች። እሷ የምትበላው ሳር ብቻ ነው። አዎ ሳር ብቻ። እናም ያንን ሳር ወደ ጡንቻ፣ ወደ ፕሮቲንና ወደ ሙሉ ጥንካሬ ትቀይረዋለች። የፀሐይ ብርሃንና የምድርን አፈር ወስዳ የሰውን ልጅ ወደሚገነባ ታላቅ ኃይል ትቀይረዋለች። እኛ ግን በሌላ በኩል በሳጥን ውስጥ የታሸጉ የካርቱን ምስል የተለጠፈበት የጥራጥሬ ምግብ እየበላን በ35 ዓመታችን ለምን ሰነፍን? ለምን ድካም ሰለቸን ብለን እንገረማለን። ሶስተኛው ምግቤ ደግሞ 6 ትናንሽ ቀይ ድንቾች ናቸው፣ ከነልጣጫቸው የተቀቀሉ። ያ ብቻ ነው። ዛሬ ዘመናዊዎቹ አዋቂዎች ካርቦሃይድሬት መጥፎ ነው፣ የስኳር በሽታ ይይዝሻል እያሉ ያወራሉ። በ90ዎቹ ዓመታት እኔንም በሆነ ስብና ካርቦሃይድሬት በሌለው አመጋገብ ላይ አስቀምጠውኝ ነበር። ለ3 ሳምንታት ያክል ልክ በከባድ የጭነት መኪና እንደተገጨ ሰው ሰውነቴ ዝልፍልፍ አለ። እኔም ይህንን እርሱት አልኩትና በቀጥታ ወደ ድንቼ ተመለስኩ። ለመሆኑ ድንች ምን እንደሆነ ታውቃላችሁ? ከምድር የሚገኝ ንጹህ ጉልበት ነው። አይሪሾችን በታላቅ ረሃብ ውስጥ በነበረው ጊዜ በሕይወት ያቆያቸው እሱ ነው። በሁለተኛው የዓለም ጦርነት ወቅት ወታደሮችን ያበረታቸው እሱ ነው። የታላቁ የኢኮኖሚ ውድቀት ወቅት ሌላ ምንም ነገር ባልነበረበት ጊዜ እኔን በሕይወት ያቆየኝ እሱ ነው። በአሁኑ ጊዜ ሰዎች ምግብን በጣም ይፈራሉ፣ በሽታዎችን ይቆጥራሉ፣ በስልካቸው አፕሊኬሽን ስኳሩንና ካሎሪውን ይከታተላሉ። ሁሉንም ነገር በትንንሽ ሚዛን ላይ ይመዝናሉ። ልክ የሆነ የዕፅ ንግድ ላይ እንደተሰማሩ ይመስላሉ። እኔ ግን ዝም ብዬ 6 ድንች እቀቅላለሁ፣ በደስታ እበላቸዋለሁ። አያቴም ያንኑ ነው ያደረገችው። እሷ እስከ 96 ዓመቷ ኖራለች። አራተኛው ምግቤ ደግሞ ጥሬ ወተት ነው። በየምግቡ ሰዓት አንድ ረጅም ብርጭቆ ወተት በቀጥታ ከላሟ የመጣ ያልተቀቀለና ያልተቀነባበረ ማንም የላብራቶሪ ሰው ጣልቃ ገብቶ ያላበላሸው እውነተኛ ወተት። ይሄኛው አራተኛው ምግቤማ ዘመናዊዎቹ ዶክተሮች በጣም ያናድዳቸዋል። ጥሬ ወተት አደገኛ ነው፣ መጥፎ ባክቴሪያ አለው እያሉ ይጮኻሉ። ለመሆኑ ስለ ባክቴሪያ ምን ያህል ያውቃሉ? አንድ እውነት ልንገራችሁ። የእናንተ ሙሉ ሰውነት እኮ በቢሊዮን የሚቆጠር ባክቴሪያዎች የተገነባ ነው። እንዲያውም ከገዛ ሰውነታችሁ ሴል ይልቅ በውስጣችሁ የሚኖረው ጠቃሚ ባክቴሪያ ቁጥር ይበልጣል። በተለይ የምግብ መፍጫ የአንጀት ክፍላችሁ በትክክል ስራውን እንዲሰራና በሽታን እንዲከላከል እነዚህ ተፈጥሯዊ ባክቴሪያዎች ግዴታ ያስፈልጉታል። ይሄ የተፈጥሮ አሰራሩ እኮ ነው። እኔ ጥሬ ወተት መጠጣት የጀመርኩት ዕድሜ 6 ዓመት ከነበረበት ጊዜ ጀምሮ ነው። ይህ ማለት ለ97 ዓመታት ያህል አደገኛ ነው፣ ባክቴሪያ ያለው የተባለውን ወተት በየቀኑ እየጠጣው ነው። አሁንም ያ አደጋ መቼ እንደሚመጣ እየተጠባበቅኩ ነው። በጥሬ ወተት ውስጥ ምን እንዳለ ታውቃላችሁ? ሰውነታችንን የሚጠቅሙ ኢንዛይሞች፣ ፕሮባዮቲክስ ወይም ጠቃሚ ባክቴሪያዎችና በስብ ውስጥ የሚሟሙ ድንቅ ቪታሚኖች አሉት። ወተቱን በፋብሪካ ውስጥ እስከ 280 ዲግሪ አሙቀው ወይም ፓስቸራይዝድ አድርገው ወደ ባዶ ነጭ ውሃ በሚቀይሩት ጊዜ የሚጠፉት የጤና በረከቶች በሙሉ በዚህ ጥሬ ወተት ውስጥ በሕይወት አሉ። እውነተኛ ወተት ወፍራም ነው፣ በላዩ ላይ ቢጫ ክሬም አለው፣ እውነተኛም የተፈጥሮ ጣዕም አለው። እሱ ሕያው ነው። በመደብር ውስጥ የሚሸጡት ግን የሞቱ ናቸው። ተቀቅለዋል፣ ተለይተዋል፣ ተቀናብረዋልም። ልክ እንደ ፍራንክስታይን ጭራቅ እዚህም እዚያም ተለጥፎ እየተሰራ ነው። እኔ ግን ይህንን ውድ ውሃ ነው የምለው። የእኔ የዕለት ተዕለት ፕሮግራም 4 ምግቦች ብቻ ናቸው። ቁርስ 3 እንቁላል፣ 2 ድንች፣ 1 ብርጭቆ ወተት። ምሳ ግማሽ ፓውንድ የበሬ ስጋ፣ 2 ድንች፣ 1 ብርጭቆ ወተትና ራት ደግሞ 3 እንቁላል፣ ግማሽ ፓውንድ የበሬ ስጋ፣ 2 ድንችና 1 ብርጭቆ ወተት ነው። መክሰስ የለም፣ ጣፋጭ የለም፣ የምግብ ፕሮግራም የሚጣስበት ቺት ዴት የለም፣ የምግብ አይነት መቀየር በፍጹም የለም። እናንተ ከመናገራችሁ በፊት እኔ ልቅደማችሁ። አዎ አሰልቺ እንደሆነ አውቃለሁ። ግን ሌላ ምን አሰልቺ እንደሆነ ታውቃላችሁ? በ103 ዓመት አያት መሆን፣ እናም አሁንም ያለ ማንም ረዳት መራመድ፣ ማሰብና ራሴን መቻል መቻሌ እንዴት አስደሳች መሰላችሁ? ትክክለኛው አሰልቺ ነገርስ ልንገራችሁ። በ60 ዓመት ዕድሜ ላይ መሆንና ቀኑን ሙሉ 12 አይነት መድኃኒቶች በየቀኑ የሚያስፈልጉት መሆን፣ ይህ ትልቅ አሰልቺ ነገር ነው። ማንም ሊነግራችሁ የማይፈልገው ትልቅ እውነት ይኸውላችሁ። ሰውነታችሁ የምግብ አይነት ብዛት አያስፈልገውም። የሚያስፈልገው ንጹህ ንጥረ ነገር ብቻ ነው። ጤናማ ለመሆን 47 የተለያዩ ምግቦች ያስፈልጉሻል። ከታዋቂ የዝናብ ደን የሚመጡ ልዩ የሆኑ ሱፐር ፉድስ ያስፈልጉሻል። ለዚህ የሚሆን ሰፕሊመንትና ለዚያ የሚሆን ቪታሚን ዱቄት ያስፈልጉሻል እየተባለ የተሸጠብን ውሸት በሙሉ ፍጹም ትርክ ሚርኪ ነው። የተሰራውም ማለቂያ የሌላቸው ምርቶች ለእናንተ ለመሸጥና ኪሳችሁን ለማድረግ ታስቦ ብቻ ነው። የእናንተ ቅድመ አያቶች በየቀኑ ያንኑ ተመሳሳይ የተፈጥሮ ምግብ ነበር የሚመገቡት። የገበሬ ሚስቶችም ያንኑ አንድ አይነት ምግብ በሉ።
እነሱ ግን ጠንካሮች ነበሩ። ልጆችን አሳደጉ፣ በእርሻው ላይ በብርታት ሰሩ፣ ሙሉ ቤተሰብን በጤና ቆዩ። አሁን ግን በሳምንት ውስጥ 73 የተለያዩ የፋብሪካ ምግቦችን የሚቀያይሩ ሰዎች አሉ። እነሱ ግን አንድ ፎቅ ደረጃ እንኳን ሳይደክማቸው ትንፋሻቸው ሳይቆራረጥ መውጣት አይችሉም። ችግሩ የቪታሚን ወይም የምግብ አይነት ማጣት አይደለም። ትክክለኛ ችግሩ እውነተኛ ምግብ ማጣታቸው ነው። በ1950ዎቹ ዓመታት የሆነውን ልንገራችሁ። አንዳንድ ሳይንቲስቶች ተነሱና ተፈጥሯዊ ስብ የጤና ጠላት ነው ብለው ወሰኑ። ምንም አይነት ሳይንሳዊ ማስረጃ አልነበራቸውም። ዝም ብለው በቃ ወሰኑ። ስለዚህ መላው ሕዝብ ስብ መብላት አቁሙ፣ እንቁላል አትቅመሱ፣ የበሬም ስጋ አትብሉ፣ እውነተኛ ቅቤንም እርሱት አሏቸው። ታዲያ በምን ተኩት? በበሰበሰ ስኳር፣ በተቀነባበሩ የፋብሪካ ካርቦሃይድሬቶች፣ በኬሚካል የአትክልት ዘይቶችና በቆሻሻዎች ተኩት እና ምን ተፈጠረ? ሁሉም ሰው በአንዴ ወፈረ። ሁሉም ሰው በበሽታ ታመመ። የስኳር በሽታ ፈነዳ፣ የልብ በሽታም በረከተ። ካንሰር በየቤቱ ተስፋፋ። ምናልባት ስለ ተፈጥሮ ስብ ያወራነው ነገር ተሳስተን ሊሆን ይችላል ብለው አሰቡ። በፍጹም ይልቁኑ ስህተታቸውን ይበልጥ አባባሱት። በአዳዲስ አመጋገቦች ላይ እጥፍ ድርብ አደረጉት። አዳዲስ የአመጋገብ ስልቶችን ይዘው መጡ። ሎ ካርብ፣ ኬቶ፣ ፖሊዮ፣ ቪጋን እና ካርቪር። አሁን እያንዳንዱ ሰው የራሱ የሆነ አመጋገብ አለው። እያንዳንዱ ሰው የሚሸጠው መጽሐፍ አለው። የሚገፋፋው ፕሮግራም አለው። የሰፕሊመንት ወይም የንጥረ ነገር ማሟያ መስመር አለው። ህዝቡ ግን ከመቼውም ጊዜ በላይ ታሟል። እኔ እድሜ አሁን 103 ዓመት ነው። ይህንን ሙሉ የሰርከስ ትርኢት ሳይ ኖሬያለሁ። እናም የተማርኩትን ነገር ልንገራችሁ። ረጅም እድሜ የሚኖሩ ሰዎች ምግባቸው ቀላል የሆነ ነው። ውስብስብ አይደለም። ልዩና እንግዳ አይደለም። ቀላል ነው። ጓደኛዬ ጆርጅ ባለፈው ዓመት በ101 ዓመቱ አረፈ። ለ60 ዓመታት ያክል በየቀኑ የሚበላው አጃና ሰርዲን ነበር። ያ ብቻ ነው። ለቁርስ አጃ፣ ለምሳ ሰርዲን፣ ለራት ደግሞ ቀለል ያለ ነገር። ሁሉም ሰው እብድ ነው ብሎ ያስብ ነበር። እሱ ግን ሁሉንም ቀድሟቸው ኖረ። ባሌ ሮበርት ነፍሱን ይማረውና እስከ 95 ዓመቱ ደርሷል። ለ50 ዓመታት ያክል በየቀኑ የሚበላው ያንኑ አንድ አይነት ቁርስ ነበረ። 2 እንቁላልና ቶስት ወይም የተጠበሰ ዳቦ፣ ያንኑ ተመሳሳይ ነገር፣ መቼም አይቀየርም። ሰዎች ሁል ጊዜ ወደ እሱ ይመጡና ሮበርት ለመሆኑ በየቀኑ አንድ አይነት ቁርስ መብላት በፍጹም አልሰለቸህም እያሉ ይጠይቁት ነበር። እሱ ግን ፈገግ ይልና ምን ብሎ ይመልስላቸው እንደነበር ታውቃላችሁ? ስለ ምግብ መሰልቸት የምጨነቅበት ምንም ምክንያት አለ? እኔ እኮ ዛሬም በጤና ከእንቅልፌ ነቅቼ በሕይወት መኖር መቻሌ እሱ ራሱ በምድር ላይ ከምንም በላይ ትልቁና አስደሳች ነገር ነው ይላቸው ነበር። እኔ የማውቃቸው በጣም ደስተኛ የሆኑ አረጋውያን ዕድሜያቸው ከ95 በላይ የሆኑት ሁላቸው አንድ የሚያመሳስላቸው ነገር አላቸው። ለእነሱ የሚሰራላቸውን ነገር አግኝተዋል። እናም ከዚያ ጋር ተጣብቀዋል። በየቀኑ የሚመጣውን አዳዲስ ፋሽን አላሳደዱ። በየ5 ዓመቱ ራሳቸውን እንደ አዲስ አልፈጠሩ። ፍጹም የሆነውን አመጋገብ ፍለጋ መባዘናቸውን አላስከተሉ። 4ቱን ወይም 5ቱን ወይም ደግሞ 6ቱን ምግባቸውን አግኝተዋል። እናም እስኪሞቱ ድረስ በየቀኑ ያንኑ ምግብ በሉ። አሁን ደግሞ አንድ እውነት ልነግራችሁ ነው። ይህንን እውነት ምናልባትም ብዙዎቻችሁ ልትወዱት አትችሉ። እስካሁን የነገርኳችሁ የምግብ ታሪክ የነገሩ ግማሹ ክፍል ብቻ ነው። የእኔን 4 ምግቦች በትክክል በየቀኑ ልትመገቡ ትችላላችሁ። ነገር ግን በውስጣችሁ መንፈሳችሁ የበሰበሰ ከሆነ አሁንም ትታመማላችሁ። ይህ ሲሆን በሕይወቴ ብዙ አይቻለሁ። በ1980ዎቹ ዓመታት በሰፈራችን ወደ ታች ወረድ ብሎ የሚኖር ዋልተር የተባለ ሰው ነበር። ሁሉንም የጤና መጽሐፍት ያነብ ነበር። ንጹህ ምግብ ብቻ ይመገብ ነበር። በየቀኑ የአካል ብቃት እንቅስቃሴ ያደርግ ነበር። በአጭሩ ሁሉንም ነገር በትክክል ሰርቷል። ነገር ግን ዋልተር በ68 ዓመቱ በካንሰር ሞተ። ለመሆኑ ዋልተርን የገደለው ምን እንደሆነ ታውቃላችሁ? በውስጡ የነበረው ምሬት ነው። ስለሆነም የውርስ ክርክር ከገዛ ወንድሙ ላይ ተቆጥቶ 40 ዓመታትን ሙሉ አሳልፏል። ያንን ጥላቻ ልክ በከባድ ድንጋይ የተሞላ ቦርሳ በጀርባው እንደሚያዝል ሰው በየቀኑ ተሸክሞት ዞረ። ዋልተርን የገደለው ካንሰሩ አይደለም፣ በውስጡ ያሳደገው ጥላቻ ነው። ካንሰሩ የመጨረሻው መሳሪያ ብቻ ነበረ። ለመሆኑ እናንተስ ልክ እንደ ዋልተር በሰዎች ተጎድታችሁ በውስጣችሁ የያዛችሁት የቆየ ቂም ወይም ጥላቻ አለ? ያደረሰብኝም በደል በምንም ተአምር ይቅር አልለው ያላችሁት ሰው አለ? ወይስ ቂም መያዝ ሰላማችሁን እንደነሳችሁ ተረድታችሁ ሰዎችን ይቅር ብላችኋል? አሁኑኑ ቪዲዮውን አቁሙና የተሰማችሁን በኮሜንት መስጫው ላይ ጻፉልኝ። ከእናንተ ታሪክ ብዙ የምንማረው ነገር ይኖራል። በእውነቱ በዚህ ምድር ላይ በሕይወት የሚያቆያችሁ ዋናው ነገር ምን መሰላችሁ? ጠዋት ስትነቁ የምትኖሩበት ጠንካራ ምክንያት ሲኖራችሁ ነው። እኔ በየቀኑ ጠዋት በ11 ሰዓት ተኩል ላይ ነቃለሁ። ለምን? ምክንያቱም የምሰራቸው ብዙ ነገሮች አሉኝ። የምንከባከባቸው አትክልቶች አሉኝ። አጥሩን እንዳስተካክልለት የምረዳው ጎረቤት አለኝ። በየሳምንቱ ማክሰኞ የምትደውልልኝ የልጅ ልጅ አለች። የምኖርባቸው ምክንያቶች አሉኝ። ሌላው ደግሞ የምትወዷቸው እውነተኛ ሰዎች በዙሪያችሁ መኖር ነው። ይህንን የህይወት ጉዞ ብቻችሁን ልታደርጉት አትችሉ። ለብቸኝነት አልተፈጠራችሁ። ሰዎች ያስፈልጓቸዋል። እውነተኛ ሰዎች ተከታዮች ወይም ፎሎወር አይደሉም፣ ወይም የፎቶ ላይኮች አይደሉም። እውነተኛ ሰዎች ስትፈሩ አብረዋችሁ የሚቀመጡ፣ መስመር ስትለቁና ሞኝ ስትሆኑ እየተሳሳትክ ነው ብለው ፊት ለፊት የሚናገሯችሁ በአካል የሚገኙ ሰዎች ያስፈልጓቸዋል። በልባችሁ ውስጥ ፍጹም ሰላም ሊኖር ይገባል። ሰዎችን ይቅር በሉ። በቁም ነገር ነው የምላችሁ። ይቅር በሏቸው።
ይቅር የምትሏቸው እነሱ ስለሚገባቸው ሳይሆን እናንተ የልብ ሰላም ስለሚገባችሁ ነው። እኔ የገዛ እናቴን ከዓመታት በፊት ይቅር ብያታለሁ። እሷ በጣም ጠንከር ያለችና ስትጨነቅ የምትቀዘቅዝ ሴት ነበረች። ለብዙ አስርተ ዓመታት ስለዚህ ጉዳይ ትልቅ ቁጣና ቂም በውስጤ ተሸክሜ ኖሬ ነበር። ታዲያ እናቴን ይቅር ስላት ምን የተፈጠረ ይመስላችኋል? እሷ ድሮ ባደረገችው ነገር ላይ የተቀየረ ምንም ነገር የለም። ነገር ግን እኔ ለዘመናት ተሸክሜው በነበረው ከባድ የልብ ሸክም ላይ ሁሉ ነገር በአንዴ ተቀየረ። በአንዴ ቀለልኩኝ። ሙሉ በሙሉ ነፃ ወጣሁኝ። ሕይወት ሲከብድ እንኳን መሳቅ መቻል አለባችሁ። ሕይወት ማመሙና መፈታተኑ አይቀሬ ነው። የምትወዷቸውን ሰዎች ታጣላችሁ፣ በነገሮች ላይ ትወድቃላችሁ፣ ትፈራላችሁ። ነገር ግን በዚያ ሁሉ መከራ ውስጥ ትንሽ እንኳን መሳቅ ከቻላችሁ ያን አስቸጋሪ ጊዜ ማለፍ ትችላላችሁ። እኔ ሕይወቴ ፍቅር የሆነውን ባሌን ሮበርትን ከ10 ዓመት በፊት ቀበርኩት። ለ68 ዓመታት ሙሉ የሕይወቴ ብርሃን ነበር። ከቀብሩ ማግስት ጀምሮ በኩሽናዬ ውስጥ ልክ እንደ ትንሽ ልጅ ተቀምጬ ያለማቋረጥ አለቅስ ነበር። በዚያ ሁኔታ ውስጥ ሳለሁ የልጅ ልጄ ወደ ኩሽና ገብታ አየችኝ። ምን ማለት እንዳለባት እንኳን ግራ ገብቷት ነበር። እኔ ግን ቀና ብዬ አየኋትና ያለሱ እኮ መኖር እንደማልችል ፈጽሞ እንደምጠፋ ሁልጊዜ ይነግረኝ ነበር። ልክ ሆኖ ተገኘ አልኳት። በዚያ ሰከንድ ሁላችንም በአንዴ ሳቅን። ከዚያም አብረን አለቀስን። ከዚያም ደግሞ እንደገና ሳቅን። ሕይወትንና ከባድ መከራን የምታልፉት ልክ እንደዚሁ ነው። እኔ አሁን ዕድሜ 103 ዓመት ነው። በዚህ ምድር ላይ ብዙ ጊዜ አልቀረኝም። 1 ዓመት ሊሆን ይችላል፣ 1 ወርም ሊሆን ይችላል፣ ወይም ደግሞ ነገም ሊሆን ይችላል። ስለዚህ አንድን ትልቅ እውነት ፊት ለፊት ልንገራችሁ። እናንተ ሕይወታችሁን በከንቱ እያባከናችሁት ነው። ይህ የሆነው የተሳሳተ ምግብ ስለተመገባችሁ ብቻ አይደለም። ምንም እንኳን ምናልባት አብዛኞቻችሁ የፋብሪካ ቆሻሻ ምግብ እየተመገባችሁ ቢሆንም ትልቁ ችግር ሕይወታችሁን በከንቱ እያባከናችሁት ያላችሁት እውነተኛ ሕይወትን መኖር ለመጀመር ሁልጊዜ የሆነ ቀን የተሻለ ጊዜ ይመጣል እያላችሁ በከንቱ ቁጭ ብላችሁ ስለምትጠባበቁ ነው። እውነተኛ ሕይወትን መኖር ከመጀመራችሁ በፊት ሙሉ በሙሉ ጤናማ ለመሆን እየጠበቃችሁ ነው። ወደ ፈለጋችሁት ቦታ ጉዞ ከመጀመራችሁ በፊት ብዙ ገንዘብ ለመያዝ እየተጠባበቃችሁ ነው። የምትወዱትን ሰው ለፍቅር ከመጠየቃችሁ በፊት ክብደት ለመቀነስ እየጠበቃችሁ ነው። ያ የሆነ ቀን እንዲመጣ ሁልጊዜ ትጠብቃላችሁ። ስለዚያ የሆነ ቀን አንድ እውነት ልንገራችሁ። የዚህ አይነት ቀን በምድር ላይ በጭራሽ የለም። በ1960ዎቹ ዓመታት በስልክ ኩባንያ ውስጥ አብራኝ የምትሰራ ቤቲ የምትባል በጣም የምወዳት ጓደኛ ነበረች። ሁልጊዜም ከስራዋ በጡረታ የምትገለልበትንና ወደ ባህር ዳርቻ ሄዳ የምትኖርበትን ቀን ትናፍቅ ነበር። እዚያ ስትደርስ ትንሽ የኬክ ቤት ከፍታ በየቀኑ ጣፋጭ ኬኮችን እየጋገረች ስለመኖር አዘውትራ ታወራ ነበር። ሌላ 10 ዓመታትን ብቻ በርትቼ ልስራ፣ እውነተኛ ሕይወት መኖር የምጀምረው ከዚያ በኋላ ነው ትል ነበር። ታዲያ ያቺ ጓደኛዬ ቤቲ አሁን የት እንዳለች ታውቃላችሁ? ከመሬት በታች ናት። ጡረታ ለመውጣት 2 ዓመታት ብቻ ሲቀራት በ62 ዓመቷ በድንገት ሞተች። ወደ ባህር ዳርቻው መቼም አልደረሰችም። ያንን የናፈቀችውን የኬክ ቤት መቼም አልከፈተችም። እነዚህ አምፓዮች መቼም አልሰራችም። ለመኖር ቀን እየጠበቀች 40 ዓመታትን ሙሉ በከንቱ አሳለፈች። እባካችሁን እንደ ቤት ያትሁኑ። ለመሆኑ እኔ በየቀኑ ያንን 4 አይነት ምግብ ብቻ ለምን እንደምመገብ አሁን ማወቅ ትፈልጋላችሁ? ነገሩ ስለ ጤና ብቻ አይደለም፣ ስለ እውነተኛ ነፃነት ጭምር ነው። የአመጋገብ ስርዓታችሁን ስታቃልሉ ሙሉ ሕይወታችሁንም በአንዴ ቀለል ታደርጉታላችሁ። ምን ልብላ ብዬ ለመወሰን አላስፈላጊ የአእምሮ ጉልበት በፍጹም አላባክንም። ለ47 የተለያዩ ቅመሞች ሱቅ ለሱቅ ለመንከራተትና ግብይት ለማድረግ ጊዜን አላጠፋም። በማይረባ የጌጥ ወሬና ማስታወቂያ ላይም ገንዘቤን አልበተንም። ጠዋት እነቃለሁ፣ በትክክል ምን እንደምበላ አውቃለሁ፣ እበላለሁ። ከዚያም በቀጥታ ወደ ዕለት ውሎዬ ይሸጋገራለሁ። ያ ቀላልነት በእውነቱ ትርጉም ላላቸው ትላልቅ ነገሮች ሰፊ ቦታ ይሰጠኛል። ከሰዎች ጋር ለሚሆን ውድ ጊዜ፣ በአትክልት ቦታዬ ውስጥ ለሚያልፍ ጊዜ፣ ለማሰብ የሚሆን ነፃ ጊዜና እውነተኛ ማንነቴን ለመሆን የሚሆን ድንቅ ጊዜ ይሰጠኛል። በአሁኑ ጊዜ ብዙዎቻችሁ በምርጫ ብዛት ማዕበል እየተዋጣችሁ ነው። 600 አይነት የጥራጥሬ አይነቶች በየመደርደሪያው አሏችሁ። የምግብ ማድረሻ አገልግሎት በየደቂቃው ትዕዛዝ ይቀበላል። በገዛ ዲኤንኤ አወቃቀራችሁ ላይ ተመስርቶ ምን መብላት እንዳለባችሁ የሚነግሯችሁ የሞባይል አፕሊኬሽኖች አሏችሁ። እናም ውጤቱ ምን ሆነ? ከመቼውም ጊዜ በላይ ግራ ተጋብታችኋል። ከመቼውም ጊዜ በላይ ተጨንቃችኋል። ከመቼውም ጊዜ በላይ ጤና አጥታችኋል። ለመሆኑ ለምን እንደሆነ ታውቃላችሁ? ምክንያቱም ማሻሻል የማይፈልገውን የተፈጥሮ ነገር ለማሻሻል በከንቱ እየሞከራችሁ ስለሆነ ነው። ምግብ እኮ በጣም ቀላል ነገር ነው። ፕሮቲን ያስፈልጋቸዋል፣ ስብ ያስፈልጋቸዋል፣ የተወሰነ ካርቦሃይድሬት ያስፈልጋቸዋል፣ ማዕድናትና ቪታሚኖችም ያስፈልጓቸዋል። ያ ብቻ ነው። 3 እንቁላል፣ 1 ፓውንድ የበሬ ስጋ፣ 6 ድንችና ጥሬ ወተት ያንን ሁሉ በቂ ንጥረ ነገር በአንዴ ይሰጣቸዋል። ሌላው ነገር ሁሉ ዝም ብሎ ባዶ ጫጫታ ነው። ዕድሜ 30 ወደ ነበረበት የድሮ ጊዜ መመለስ ብችል ኖሮ ለዚያ ወጣትነት ማንነቴ የምላት አንድ ትልቅ ነገር ቢኖር ማሳደድሽን በአስቸኳይ አቁም የሚል ነበር። እኔ በየምሽቱ የትምህርት ዕቅዶችንና ወረቀቶችን ወደ ቤት እየወሰድኩ የሥራ ሰዓቴን አትርፌ በመስራት በጣም ብዙ ውድ ዓመታትን በከንቱ አሳልፌያለሁ። እነዚያን ወረቀቶች በማረም በሥራ ቦታ ዘግቼ ስቆይ ከገዛ ልጆቼ ጋር የሚሆን የራስ ሰዓት በሙሉ አመልጠውኛል። የልጄ የዳንስ ትርኢት አመልጦኛል። የቅርብ የጋብቻ በዓላት አመልጠውኛል። ለምን ብዬ? ለትልልቅ የደሞዝ ቼክ ወይስ ከአለቃ ለሚገኝ ተራ ምስጋና?
አሁን በ103 ዓመቴ ሳስበው ከእነሱ መካከል አንዳቸውም ቅንጣት ታህል ዋጋ የላቸው አንዳቸው። ዋናው ቁም ነገር እነዚያ ውድ የህይወት ቅጽበቶች አመልጠውኛል። እናም ተመልሼ በምንም አይነት የዓለም ገንዘብ ላገኛቸው አልችልም። እባካችሁ ምግባችሁን ቀለል አድርጉ። እኔ የእኔን 4 ምግቦች ለይቼ ያወቅኩት በ63 ዓመቴ ነው። ምኞቴ ግን በ23 ዓመቴ በለዩዋቸው ኑሮ ነበር። የማይረባ የፋብሪካ ቆሻሻ ምግብ እየተመገብ ያባከንኳቸውን እነዚያን ውድ የሆኑ ዓመታት ሳስበው ይቆጨኛል። በመታመም በመድከምና አእምሮዬን በመደንዘዝ ያባከንኩት ትልቅ ጉልበት አስቡት። 4ቱን እውነተኛ ምግቦቻችሁን አገኙ። በየቀኑ በደስታ ተመገቧቸው። ከዚያም በቀጥታ ወደ እውነተኛ ህይወታችሁ ተሻገሩ። ሰዎችን በህይወት ሳሉ በደንብ ውደዷቸው። ለሰዎች እወዳችኋለሁ ለማለት ሁልጊዜ ረጅም ጊዜ ጠብቅ ነበር። በሞኝነት ወደፊት ገና ብዙ ሰፊ ጊዜ ያለ ይመስለኝ ነበር። ከእህቴ ከማርጋሬት ጋር እድሜያችን በ40ዎቹ ውስጥ በነበረበት ወቅት ስለ አንድ ፈጽሞ ስለማይረባና በጣም ቀላል ነገር በብርቱ ተጣልተን ነበር። ከዚያም ጠብ በኋላ ለ3 ዓመት ያክል ሙሉ በሙሉ ተኮራረፍን፣ አልተነጋገርንም። ታዲያ እሷ በድንገት በ53 ዓመቷ በጭንቅላት ደም መፍሰስ በሽታ ሳታስበው በሞት አረፈች። ያንን የተረገበ ጠብ ለማስተካከል መቼም ቢሆን እድል አላገኘው። አይኖቿን በትኩረት እየተመለከቱ ይቅር በይኝ ለማለት መቼም ቢሆን እድል አላገኘው። እንደምወዳት በቃላቴ ለመግለጽ ያችን የመጨረሻ ሰከንድ እንኳን አጣው። እባካችሁን እንደኔ አትሁኑ። በውስጣችሁ ያለውን ፍቅር አሁኑኑ ተናገሩ፣ ዛሬውኑ እንጂ ያ የሆነ ቀን የምትሉት የውሸት ቀን መቼም አይመጣም። ውስጣችሁ ያለውን ጥላቻ አውጣችሁ ጣሉት። ህይወት እኮ ቂም ለመያዝ በጣም አጭር ናት። ተቆጥቶ ለመኖር በጣም አጭር ናት። ሂሳብ ለማስላት በጣም አጭር ናት። ሰዎችን ፈጥናችሁ ይቅርበሉ። ለነሱ ብላችሁ ሳይሆን ለገዛ ራሳችሁ። ምክንያቱም ያ ጥላቻ መርዝ ነው። መርዙን ግን የምትጠጡት እናንተ ራሳችሁ ናችሁ። እስካሁን ባለው የዕድሜ ክፍል በ2 የዓለም ጦርነቶች ውስጥ ኖሬያለሁ። 18 የሀገር ፕሬዝዳንቶችን በአይኔ አይቻለሁ። ዓለም እኔ በፍጹም ልገምተው በማልችለው ፍጥነት ስትቀያየር ተመልክቻለሁ። ነገር ግን ዓለም ብትቀየርም አንዳንድ መሰረታዊ ነገሮች በጭራሽ አይቀየሩም። ሰውነታችሁ እውነተኛ ምግብ ያስፈልገዋል። ልባችሁ እውነተኛ ግንኙነት ያስፈልገዋል። ነፍሳችሁ ደግሞ እውነተኛ ዓላማ ያስፈልጋታል። ያ ነው ሙሉ የህይወት ጨዋታ፣ እሱ ብቻ ነው። ሌላው ነገር ሁሉ የአመጋገብ መጽሐፍት፣ ሰፕሊመንቶች፣ የህይወት ዘዴዎች፣ ማለቂያ የሌላቸው ማሻሻያዎች፣ ሁሉም ነገር ዝም ብሎ ትኩረትን መከፋፈልና ጫጫታ ብቻ ነው። 4 ምግባችሁን ብሉ። ሰዎቻችሁን በቅንነት ውደዱ። ጠላቶቻችሁን ይቅር በሉ። እውነተኛ ዓላማችሁን አግኙ። እናም ለእግዚአብሔር ስትሉ መጠባበቅን አቁሙ። ፍጹም የሆነ ጊዜ የለም። የሆነ ቀን የሚባል ነገር የለም። አሁን የአሁን ቅጽበት ብቻ ነው ያለው። እኔ በየቀኑ ያንን 4 ምግብ የምመገበው ስለሚሰራ ነው፣ ቀላል ስለሆነ ነው። እናም በእውነቱ ትርጉም ላላቸው ታላላቅ ነገሮች የሚሆን ብርቱ ጉልበትና አእምሮአዊ ጥራት ስለሚሰጠኝ ነው። ዶክተሮች ይህንን በቀላል መንገድ ሊያብራሩት አይችሉም። ምክንያቱም እነሱ ውስብስብ ነገር ነው የሚፈልጉት። ሚስጥራዊ የሆነ ቪታሚን፣ አስማታዊ የሆነ የምግብ ስሌት ወይም ደግሞ የተደበቀ ህይወት ዘዴ ነው የሚፈልጉት። ነገር ግን ምንም አይነት ሚስጥራዊ ዘዴ የለም። ያለው እውነተኛ ምግብ፣ እውነተኛ ፍቅርና እውነተኛ መገኘት ብቻ ነው። በህይወታችሁ ሙሉ ከፊታችሁ የነበረው እሱ ነው። አሁን ሂዱና እንቁላላችሁን ብሉ። የተቀየማችሁትም ሰው ካለ አሁኑኑ ደውሉለት። እኔ ሜብል ሮዝ ቶምሰን እባላለሁ። በ103 ዓመቴ አሁንም እዚህ ያለሁ። አሁንም በብርታት እቀጥላለሁ። አሁንም ያንን የተረገመ እንቁላሌን እየበላሁ ነው። ይህ አስደናቂ ታሪክ ልባችሁን ከነካ አሁኑኑ ቻናሌን ሰብስክራይብ በማድረግ የመርህ ቤተሰብ ይሁኑ። ቪዲዮውን ላይክ ማድረግና ሼር ማድረግ ደግሞ በፍጹም አትርሱ። ሰላም።